ሚስቱን የሚያፈቅር ባል በሁሉ ነገር ታጋሽ ይሆናል። ፍቅር እኔን ይድላኝ አይልም፣ ለራሱ አያስብም። ስለዚህ ምን ያደርጋል? ሁሉ ጊዜ ለሱ ሳይሆን ለሚስቱ ማሰብ ይጀምራል። እግዚአብሔር ባልን ሚስትህን ውደዳት ሲለው ባጭር ቃል ሙትላት ወይም መስዋዕትነት ክፈልላት እያለው። ጋብቻ ወይም ቤተሰብ ምስረታ ወይም ትዳር የመንግስተ ሰማያት አረቦን ነው ይባላል፣ መያዣ ነው። ለሚስት የሚሰጣት ደግሞ እንዲህ የሚወዳት እንዲህ የሚያፈቅራት እስከ ሞት ድረስ የሚታመንላትን ይሄን ባሏ እንድታከብረው ነው የሚለው። ፍቅርና ክብር ነው እንዴትን ቤት የሚያጸናው። ቅዱስ ዮሐንስ አፈወርቅ ክብር ባትሰጥህ እንኳን ውደዳት ነው የሚለው። ካገባን ካልቀረ አንድና ዋናው ስራችን ሚስትን ደስ ማሰኘት ነው ይላል ቅዱስ ጳውሎስ። የትዳር ዓላማው ጽድቅን መፈጸም ነው፣ ድህነትን ፍጹም ማድረግ ነው። መጽሐፍ ቅዱስ ሁለት ምሰሶዎችን ያስቀምጣል። ለወንድም ለሴትም የሚመክረው ምክር አለ። እናሱን ይዘው እናሱን አጽንተው የሚኖሩ ባለትዳሮች በእርግጠኝነት ብዙውን ችግራቸውን ያስወግዳሉ። ሰላማዊ የሆነ ህይወትን መኖር ይቻላል። እነዚህ ሁለት ሚናዎች ለባል የተሰጡ ግዴታዎች፣ ለሴት የተሰጡ ግዴታዎች ናቸው። ይህም መሰረት የሚያደርገው የወንዶችንና የሴቶችን ህይወት ምክንያት ያደረገ ነው። ለባል የሚሰጠው ሚናና ለባል የሚሰጠው ግዴታ አንደኛው ትልቁ ምሰሶ ባል ሚስቱን እንዲወድ፣ ባል ሚስቱን እንዲያፈቅር ቅዱስ መጽሐፋችን ለወንዱ ይነግረዋል። እግዚአብሔር የሰጠውን አካሉ አድርጎ እንዲወስድ ያደረገውን በቃል ኪዳን ያጸናው ሚስቱን እንዲወድና እንዲያፈቅር ነው። ምን ይላል ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ቁጥር 21 ላይ ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሆይ እናንተም ሚስቶቻችሁን ውደዱ የሚል ቃል አለ። ስለዚህ የመጀመሪያው ነጥብ በክርስቶስ እና በቤተክርስቲያን መካከል ባለው ፍቅር አንጻር ባል ሚስቱን እንዲያፈቅርና እንዲወድ ትእዛዝ ተሰጥቶታል ማለት ነው። ስለዚህ የመጀመሪያው ምሰሶ ፍቅር ነው። በነገራችን ላይ ፍቅር የሁሉም ነገር ምሰሶ ነው። መጽሐፍ ቅዱሳችን እምነት፣ ተስፋ፣ ፍቅር ብሎ ይገልጻቸውና ከነዚህ ከሶስቱ ግን ፍቅር ይበልጣል ነው የሚለው። ሚስቱን የሚያፈቅር ባል በሁሉ ነገር ታጋሽ ይሆናል። ለምሳሌ ካፈቀርሽ ኩርፊያዋንም ሌላውንም የመታገስ አቅም አለሽ፣ ምክንያቱም አፍቃሪ ነሽ። ፍቅር እኔን ይድላኝ አይልም፣ ለራሱ አያስብም። ስለዚህ ምን ያደርጋል? ሁሉ ጊዜ ለሱ ሳይሆን ለሚስቱ ማሰብ ይጀምራል። እኔን ሳይሆን የሚለው እሷን ማለት ይጀምራል። ፍቅር አይበሳጭም ይላል። ሁሉ ጊዜ ስለሚወድ ሁሉ ጊዜ አፍቃሪ ስለሆነ ብስጭት የሚባል ነገር አያውቀውም ፍቅር። ይሄ በቅዱስ መጽሐፋችን አንደኛ ቆሮንቶስ ምዕራፍ 13 ላይ የተጻፉት የፍቅር ባህሪያት የወንዱ ባህሪያት ይሆናሉ ማለት ነው። እርግጥ ለሁሉ የተሰጡ ነው፣ ግን ፍቅር የሚለው አንደኛው ትልቁ ምሰሶ ቤቱን ሁሉ የሚያጸና። ከዚህ ከፍ እናደርገው ካለን እግዚአብሔር ባልን ሚስትህን ውደዳት ሲለው ባጭር ቃል ሙትላት ወይም መስዋዕትነት ክፈልላት እያለው። ስለዚህ መስዋዕት ከከፈለ አፍቅሮ ለሞት የተዘጋጀላት ከሆነ ከሞት ወዲህ ያሉ ማናቸውንም ነገሮች የባል ሚና ናቸው ማለት ነው። ፍቅር ይሸከማል፣ ፍቅር ይቅርታ ያደርጋል፣ ፍቅር በነፃ ይወዳል። ዛፎች ጥላን፣ ምንጮች ውሃን፣ ፀሐይ ብርሃንን በነፃ እንደምትሰጥ ባልም ሲያፈቅር ሳይጠብቅ ከሚስት ሳይጠብቅ እንካ በንካ ሚል ነገር ሳይኖር ሁሉን ነገር እንዲያው ወደ መስጠት ከፍ ይላል። ስለዚህ ትልቁ እግዚአብሔር ቤተክርስቲያንን የወደደበት ዓለምን ያጸናበት ፍቅር ትንሿን ጎጆ ትንሿን ቤተሰብ የሚያጸናበት የዚያ ግልባጭ ነው የሚሆነው። ይኸውልሽ እግዚአብሔር ዓለምን አንድ ያደረገው በፍቅሩ አይደለምን? ጋብቻ ወይም ቤተሰብ ምስረታ ወይም ትዳር የመንግስተ ሰማያት አረቦን ነው ይባላል፣ መያዣ ነው። ምክንያቱም ምን መሰለሽ? ክርስቶስ በመንግስተ ሰማያት በዘላለም ሕይወት አንድ ጊዜ እስኪጠቀልለን ድረስ ወይም በአንድነት እስኪያኖረን ድረስ ይህንን አንድነት የሚያለማመደን በቤተሰብ ወይም በትዳር ውስጥ። ስለዚህ ምንድነው እግዚአብሔር ዓለምንም እግዚአብሔር ቤተክርስቲያንንም እግዚአብሔር የሰው ልጆችንም ሁሉ ሕይወት በፍቅር እንደጠቀለለው ለባል ሚና ተደርጎ ለባል የተሰጠው ግዴታ ማፍቀር። ይሄ ካለ በጣም ሰላማዊ ነው የሚሆነው። ምክንያቱም የትዳር አጋሩን ሚስቱን የሚያየው በፍቅር አይን ነው። እግዚአብሔር የሰጠው ስጦታ አድርጎ ነው የሚመለከተው። ስለዚህ ፍቅር ተንከባካቢ ነው። ፍቅር ይቅርታ አድራጊ ነው።
ፍቅር ሰጪ ነው። ሁሉንም ነገር ነው የሚሆነው ፍቅር። ስለዚህ ትልቁን ሚና የሚወስደው ባል እስከ ሞት ድረስ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ለሚስት የተሰጠው ሚናና ለሚስት መገለጫው የሆነው ሚና ይሰጣትና የባህሪው መገለጫ የሚሆነውን ደግሞ ገልጸዋል። ለሚስት የሚሰጣት ደግሞ እንዲህ የሚወዳት እንዲህ የሚያፈቅራት እስከ ሞት ድረስ የሚታመንላትን ይሄን ባሏን እንድታከብረው ነው የሚለው። ፍቅርና ክብር ነው እንዴትን ቤት የሚያጸን። ለምንድን ነው የምታከብረው? ወይም ደግሞ ማክበር ምንድን ነው? ወይም ሴት ታክብረው ሲባል ባል አክብራት አድርገው ገልብጠው ስለሚያስቡት ነው። በፍቅር ውስጥ ወይም በማፍቀር ውስጥ ክብር ቀለል ያለው ነገር ወይም ዝቅተኛው፣ ከፍተኛው እኮ ሞት ነው አይደል? ከፍተኛው ነገር እኮ ትልቁ ሚና ያለው በባል ላይ ነው እኮ የተጫነው። ታክብረው ማለት ግን ምን ማለት ነው? ዝቅ ትበል ማለት ነው አይደለም አይደል? ሁለቱ እኮ አንድ አካል ናቸው እኮ ነው የሚለው አይደል? አንድ አካል ከሆኑ አንዱ ዝቅ አንዱ ከፍ ያለ እኮ አይደለም አይደለም? በማክበር ውስጥ ያለው ባህሪያትና መገለጫ አመፀኛ ይሁንባት ይሰልጥንባት እንደዚህ እኮ አይደለም አይደል እንዴ? ክርስቶስ ለቤተ ክርስቲያን ለክርስቶስ ስትገዛና ስታከብረው በፍቅር ነው። ሚስት የምትሰጠው ክብር እንዲህ ለሚሞትላት የምታከብረው ማክበር እና ትፍራው የሚሉት ቃላት አመፀኝነት የሌለበት፣ ትዕቢት የሌለበት፣ ኩራት የሌለበት አይደል እንዴ? እኔ ይበልጥ የሚል ውድድር የሌለበት፣ የአለቃና የምንዝር የገዢና የተገዢ ውድድር የሌለበት የፍቅር መከባበር ነው ያለው እንጂ በፍጹም የበላይና የበታች መሆን አይደል? አንዳንዶች እንሰማለን እኮ ለምንድን ነው ባልሽን የምታከብሪው ሲሉ ሁሉ እኮ እንሰማለን። ይሄ ፍጹም ስህተት የሆነ የቤተሰብ አንዱን ምሰሶ የመናጃ መንገድ ነው። እነዚህ ሁለት ምሰሶዎች ናቸው ይህንን ቤት የሚያቆሙት። ምንድነው የሚለው? እንደውም ቅዱስ ዮሐንስ አፈወርቅ ክብር ባትሰጥህ እንኳን ውደዳት ነው የሚለው። እንዲህ አንድ ሰው ሄዶ ሚስቴን በጣም እወዳታለሁ፣ እሷ ግን የሚገባውን ፍቅርና ክብር ልትሰጠኝ አልቻለችም ይለዋል። ውደዳት ብዬሃለሁ ይለዋል። ሄዶ እንደገና ለመውደድ ይሞክራል። እየወደደም ምላሿ ያ ይሆናል። እንደገና ተመልሶ መጥቶ አልገባህም ያልኩህ እኮ እኔ እኮ እያፈቀርኳት እሷ እኮ የሚገባውን ክብር፣ አሁንም ደግሜ እልሃለሁ ከእሷ ምንም ባታገኝም እንኳን እንደገና ውደዳት፣ አፍቅር። ይሄ ለምን ይመስልሻል? ክርስቶስ መጀመሪያ ፈጠረን፣ አፍቅሮ ካለመኖር ወደ መኖር አመጣን። በኋላ በድለ ነው ከሱ ስንሸሽ እዛ በትንቢተ ሆሴዕ ላይ እንደተመዘገበው ምሳሌ ታሪክ በ3 ስቅል መስፈሪያ ተኩል መጀመሪያ አግብቶ አመጣት። ከዛ ግን ጠፋችበት። ከዛ ምን ይላል? በ3 ስቅል መስፈሪያ ተኩል ገብስ ገዛዋት ይላል። ገዝቶ እንደገና መጣት። ወደደ፣ አመፀኛ ሆንና ሄድ። ከዛ እንደገና ደሙን አፍሶ ስጋውን ቆርሶ በወርቀ ደሙ ገዛን። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም የሚል ልክ እንደዚህ ባል ምንም እንኳን ባህሪዋ ጥሩ ባይሆንም የቤተ ክርስቲያን ጸባዮች እንዲሸሹት የሚያደርግ ቢሆንም ጨለማ ብትሆንም በጨለማ ትመላለሱ ነበርና እንደሚል አመለ ክፉ ብትሆንም በመቀኝነት ትመላለሱ ነበርና እንደሚል ጀርባዋን ብትሰጠው ክርስቶስ ግን ዘውትር እንደወደዳትና እንዳፈቀራት ደግሞም እንደሞተላት ባልም ልክ እንደዚሁ መልከ ጥፉም ምግባረ ክፉም እንኳን ብትሆን አይደለ እንዲወዳት የታሰሰው እሷ ደግሞ ይሄ ትልቁን ሸክም የተሸከመው ማፍቀር። ከዚያ ደግሞ ሚስት በዚህ ውስጥ ባለው ፍቅር እንድታከብረው። እነዚህ ሁለት ምሰሶዎች አብረው ውስጥ የተዘረዘሩትን ባህሪያትና ጠባያት ሁሉ አካተው ተሸክመው የሚኖሩ ናቸው። ለዚህ ነው እንደውም ትልቁ ሚና እገሌ የምንለው ባይሆንም በፍቅር ውስጥ ማክበር አለ፣ በማክበር ውስጥ በፍቅር መገዛት ደግሞ አለ። ስለዚህ እነዚህ ሁለት ምሰሶዎች ናቸው አንድን ቤተሰብ አንድን ትዳር አጽንተው ሊይዙ የሚችሉት። ይህንን ደግሞ መሞከር ይችላሉ። በእውነት ቺን ዓለም እንደው እንድትረጋ እንድትሰክን የሚያደርጋት ይህ የእግዚአብሔር ቃልና ይህ የመንፈስ ቅዱስ ሐሳብ ነው። ይሄ የሌለበትን ህይወት ቼክ ማድረግ እኮ ይቻላል። አመፀኝነት ያለበት አይደል? እልህና ቁጣ ያለበት፣ ብዙ ጊዜ ፉክክርና ውድድር ያለበት፣ ልጆች የሚጨነቁበት፣ ትዳር የሚፈርስበት
ጉስቁልና የሚበዛበት አይደለ? ልጆች የሚበተኑበት፣ ቤንዚን የሚስቡበት አይደለ? ንብረት የሚባክንበት፣ ጧሪ ቀባሪ አተው የሚንገላቱበት ነው እኮ የሚሆነው። ባልም አላፈቅርም አልወድም አንዴ ካወቀችው አይበቃትም እንዴ እንዳይል፣ ሚስትም ደግሞ የሚገባውን ክብር አልሰጠውም ታሳይ እያሉ በሄዱ ቁጥር ፍትጊያና መተጋገል የበዛበት ስለሆነ ስራ ይሆንና አደጋ ነው የሚሆነው። ይሄ ነው አሁን ዓለማችን ላይ ያየናል። ስለዚህ ይሄ ሐሳብ አታፍቅሩም አታክብሩም የሚል ሐሳብ ለዓለም መበላሻ ካልሆነ በቀር መጠገኛ አይሆንም። ትክክለኛው መድኃኒቱ የፈጠራት አምላክ የሰራላት ስርዓት ነው ለዚህች ዓለም፣ ለቤተሰብም ለትዳርም። ስለዚህ ጸባያቸው ሚናቸው የሚመጣው ከነዚህ ከሁለት ምሰሶዎች ነው። ሴቶች ሁል ጊዜ መወደድን በባላቸው መስማት ይፈልጋሉ። መደነቅ፣ መወደስ፣ መመስገን በጆሮአቸው መስማት ይፈልጋሉ። እና ወንዶች ደግሞ ይህንን የማድረግ እጥረት አለብን ይመስለኛል። አላውቅ አይደለ? ቅዱስ ዮሐንስ አፈወርቅም ይህን ይላል፣ ሚስትህ ከአንተ የምትፈልገው እኮ ይህንን ነው፣ ወድሻለሁ እንድትላት እኮ ነው። ይህንን አሁን ብዙዎቻችን እንድንረዳ የሚያስፈልገን ነገር፣ ያንን ከተረዳን የምንኖርለት ህይወት ስለሆነ እሱን መለማመድ መቻል አለብን ማለት ነው። ቅሬታውን አይደለ? ይሄንን መስማት ከፈለጉ አይደለ? ያማረ ቃል የማር ወለላ ነው ይሌለ ያማረ ቃል በመናገር የሚስትን አቅም ማሳደግን አይደለ? በትክክል አንድ ጊዜ ነግሬያታለሁ ምን ሺህ ጊዜ ስነግራት እኖራለሁ የሚለው አያስኬድም ማለት ነው አይደለ? ያንን ትኩረት ሰጥቶ መልመድ መቻል አለበት። ያ የጮኝነት ጊዜ በትዳር ጊዜ የሚሆን ሚስት ደግሞ ሳትታክት መንገር ጥሩ ነው የሚሆነው አይደል? ማስታወስ ይደክመናል ያልሽው ነገር እሱ ነው አሁን ወደ እንትን ሊያመጣ የሚችለውና ሁል ጊዜ በቅንነት ማስታወስ፣ ምናልባት አላደርግ ቢል እንኳን አይደለ? ሚስት ይህንን በማድረግ ማለማመድ አይደል? ፍቅር ይሉኝታ ያስይዛል እኮ አይደል? ማስታወስ በስራ ደክሞ ሊሆን ይችላል አይደል? በሐሳቦች ተይዞ ሊሆን ይችላል አይደል? እና በጣም ጥቂቶችና በጣም ጠንቃቆች ሆነው ምንድነው የሚያስፈልገው? ስንኖር በተቻለ መጠን እኔ አሁን የምናገረውን እየኖርኩበት ሁሉ ነው ማለት አይደለም። አሁን በተቻለ መጠን ግን የምንኖረውን ህይወት ትኩረት ሰጥተን አይደል? ምንድነው የምትፈልገው? ምንድነው የሚፈልገው? ስለዚህ ያንን ደግሞ ማቅረብ መቻል አለብን። አንዱ ምሳሌ ለመስጠት ነው ይህንን ያልኩት። ሌሎች ግን ጸባይን የሚቀይሩ አይደለ? ለምሳሌ በወሊድ ጊዜ በመንፈሳዊ ጥቂት ዝለቶች የሚያመጡበት ጊዜ አለ። ዝለት ተፈጥሯዊ የሆኑ ለውጦች ደግሞ መነጫነጭ፣ አንዳንድ ጊዜ መጥላትንም ሁሉ አለማየትም ሁሉ እኮ ሊሆን ራቅልኝ ማለት ነው አይደል? እንዲህ አይነት ነገሮች ሊኖሩ ይችላሉ። ብቻ የትኛውንም ነገር በተቻለ መጠን ትኩረት መስጠትና ልብንም ሐሳብንም ቤት ውስጥ አድርጎ አይደለ? የእግዚአብሔር ቃል እንዲህ ይላል፣ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ያላገባ ግን እግዚአብሔር እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ካገባን ካልቀረ አንድና ዋናው ስራችን ሚስትን ደስ ማሰኘት ነው ይላል ቅዱስ ጳውሎስ። ስለዚህ ያን ደስ የምናሰኝበትን ስራችን ማድረግ ይጠበቅብናል ማለት ነው። ይሄ ከሆነ ሚናችን የበለጠ እየጨመረ ይመጣል። ስራችን ሚስታችን፣ ስራችን ባላችን መሆን ይጀምራል ማለት ነው። ስለዚህ ሁል ጊዜ የትዳር አጋራችንን ደስ ለማሰኘት የምንሰራ ብርቱ ሰራተኞች እንሆናለን ማለት ነው። ክፍተቶቹን ለመሙላት እንጥራለን ማለት ነው። በተቻለ መጠን ራሳችንን ለማረም ወደ ውስጣችን እንመለከታለን ማለት ነው። የሚሰጠኑንም እርማቶች በአዎንታዊነት ለመቀበልና ለማሻሻል እንተጋለን ማለት ነው። ይሄ በሆነ ቁጥር ትዳራችን እያማረ እየሰመረ እያበበ ነው የሚሄደው። ስለዚህ ትልቁ ነገር ግን በጣም ትሁታን መሆን፣ የሚሰጠንን አስተያየት ለመቀበል እምቢተኛ አለመሆን። ቅድም ያልኩሽ አሁን ይሄ ማክበር የሚለው ነገር እና ማፍቀር የሚለው ነገር እነዚህን ነገሮች ነው። ባህሪያት ወይም ጸባያት ብዬ ውስጥ በጣም የታጨቁ ነገሮች አሉ ያልኩሽ እሱን ነው። ለምሳሌ ካፈቀረ የትኛውንም ችግር በሙሉ ተጋፋጭ ነው የሚሆነው ባል አይደለ? ሚስት የሚደርስባትን ፈተናዎችና መከራዎች ለመጋፈጥ ቅርብ ነው የሚሆነው፣ ተጋፋጭ ነው። ይሄ ባህሪው የፍቅር ባህሪ የሚያመጣው ነው የሚሆነው። የትዳር ዓላማው ጽድቅን መፈጸም ነው፣ ድህነትን ፍጹም ማድረግ ነው። አንድ ሊቅ ምን ይላል? የምንኩስና ህይወትን በመምራት ጽድቅን ለመፈጸም ላልቻል ለኛ ጽድቅን መፈጸም ያድርጎ እግዚአብሔር የሰጠው የጸጋ ህይወት ቢኖር ትዳር ነው ይላል።
ስለዚህ ጽድቅን መፈጸም የሁለቱም ተጠቃሚነት ነው። የእግዚአብሔር ቃል ምን ይላል? ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ይላል። በዝሙት ተወግተው ከጽድቅና ከመንግስተ ሰማያት ተራቁተው እንዳይባረሩ ጽድቅን ገንዘብ አድርገው የእግዚአብሔርን መንግስት እንዲወርሱ በዝሙት ጠንቅ እንዳይያዙ እንዳይጠየቁ ለባል ሚስት ለሚስት ደግሞ ባል ይኑራት ብሎ አዘዘ። ስለዚህ የተጠቃሚነት አይደል? ትክክል። ጽድቅን ያገኛሉ። ስለዚህ ማን ነው የበለጠ ተጠቃሚ? ማን ነው? ጽድቅ ሁሉንም ነው እኩል ነው ተጠቃሚ የሚያደርገው አይደል? ቅድስና ሁለቱንም ነው ተጠቃሚ የሚያደርገው። በዝሙት ጦር ተወግቶ ላለመውደቅ ብቻ አይደለም። አንዱና መሰረታዊውን ዓላማ ነው የጠቀስኩት። ሁለተኛው ዓላማ ግን የእግዚአብሔር ቃል የሚለው የሚመቸው ረዳት እንፍጠርለት ነው የሚለው። መረዳዳትን ማዕከል ያደረገ። ስለዚህ ተጋቢዎች አንደኛው ላይ ጫና የለም እንደዚህ የሚሉት ሐሳቦች በትክክል የትዳሩን ሐሳብ ሳይገባን ገብተን ከሆነ እውነት ነው ትዳሩ ሊፈተን ይችላል። ትዳር ውስጥ ስንገባ ግን የባል ኃላፊነት አለ፣ የሚስት ደግሞ ድርሻ አለ። አጠቃላዩ ግን የሚመቸው ረዳት እንፍጠርለት ነው አይደለም? ስለዚህ ሁለቱም ተረዳድተው፣ ሁለቱም ተጋግዘው፣ ሁለቱም ደግሞ አንዳቸው ለአንዳቸው ሸክም ሳይሆኑ፣ አንዳቸው ለአንዳቸው ወጀብ ሳይሆኑ፣ አንዳቸው ለአንዳቸው ወደብ ሆነው፣ አንዳቸው የአንዳቸው ሸክምና ተሸካሚ ሳይሆኑ ሁለቱም ተደጋግፈውና ተረዳድተው የጽድቅ ሕይወትን ምድራዊ ኑሮ ለማቅለል ነው የሚጋቡት። የመጀመሪያው በውስጣቸው ያለውን ስጋዊ ደማዊ ጾር ያቀሉበታል፣ ከዝሙት ጦር ይድኑበታል። በምድራዊ ሕይወት በሚኖሩት ሕይወት ደግሞ በመተጋገዝና በመረዳዳት ምድር ላይ የሚኖረውን ጫናና ሸክም ደግሞ ያቀሉበታል። ባል ወይም ሚስት ከዚህ ሐሳብ ግን ፈቀቅ ብለው ለመረዳዳትና ለመተጋገዝ ፈቃደኛ ካልሆኑ ግን አንዳቸው ለአንዳቸው ሸክም እየሆኑ ነው። አንዳቸው ለአንዳቸው ጫና ሆነዋል፣ አንዳቸው ለአንዳቸው ወጀብ ሆነዋል ማለት ነው። ይሄኔ ቆም ብለው ነው ማሰብ ያለባቸው። ምን እያጣን ነው? የእግዚአብሔርን ጽድቅና ቅድስና እያጣን ነው። ምን እያጣን ነው? የክርስቶስን ትእዛዛት ከመፈጸም እያፈገፈግን ነው። ምን እያጣን ነው? መንግስተ ሰማያትን እያጣን ነው ብለው ነው ግን ማመን ያለባቸው። አንደኛው ነጥብ ይሄ ነው። ሁለተኛው ግን ሲገቡ በተለያዩ ፈተናዎች በሚመጡ በተለያዩ መከራዎች ትዳሬን እሸከመዋለሁ ወይም የሚገጥሙኝን ፈተናዎች ላልፈው ጭምር ተዘጋጅቼበት ነው የምገባው አይደል እንዴ? አንድ ጎበዝ ተማሪ አጥንቶና ለፈተናው ተዘጋጅቶ እንደሚገባ ወደዚህ ትዳር ህይወት ውስጥ የሚገባ ሰው የሚለውጠው አለ አይደል? ደግሞ የሚሸከመዋል፣ የማይቀይረዋል። ስለዚህ ለምን ተሸካሚ ሆንኩ ብሎ ትዳሩን በካልቾ እንዲለው አይደለም የሚፈለገው አይደል እንዴ? በትዕግስት ከእግዚአብሔር ጋር በመጸለይ ተግቶ በማስተማር እነዚህን ነገሮች የትዳር አጋሩ እንዲገባው ደግሞም እንዲኖርበት ጫና እንዳይሆንበት በተቻለ መጠን ያስተምራል፣ ይመክራል፣ ይጸልያል አይደለ? ምክረ ካህን ይኖራል፣ የካህን ምክር ይኖራል አይደለ? በእነዚህ ሁሉ ጥረት ያደርጋል። ካልሆነስ ትዳርን እንዲፈታው አይደለም የሚያዘው፣ እንዲሸከመው ነው የሚያዘው። አንደኛው እንኳን ቢያጎድል አይደለ? ምክንያቱም ጽድቅ ነው አይደለ? ምክንያቱም ቅድስና ነው አይወቱ አይደለ? ጥለነው እንድንወጣ አይደለም። በተቻለ መጠን አይደለ? ተቀብለነው ምን ይላል እግዚአብሔር ቃል? ማናቸውስ እንኳን በማንኛውም በደልስ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት አቅኑት ይላል። ለክርስቲያን የሆነው እንኳን አይደለም ባልን እንኳን አይደለም ሚስትን ለማቅናት አይደለም ሌሎችንም ጭምር ለማቅናት ነው ክርስቲያን የሆነው። ልንታገስ ነው ክርስቲያን የሆነው። ክርስቶስ ቤተክርስቲያንን እንደሚታገሳት ደግሞም ይቅር እንደሚላት ደግሞም እንደሚሸከማት ባልም ሚስቱን እንደዚሁ ሚስትም ደግሞ እንደዚሁ ባሏን እስኪ በቁ ድረስ በነገሩ እስኪ ነቁ ድረስ አይደል ታግሰን። ምክንያቱም አካላችን ነው። አካላችን ትንሽ ቢታመም ትንሽ ቢያስቸግር ቆርጠን አንጠለውም መቼም ለሞት እስካልዳረገን ድረስ አይደል? በትዳር ውስጥም ለሞት የሚዳርጉ እስካልሆኑ ድረስ ለምሳሌ ዝሙት አንዱ ነው። ፍቺን መጽሐፍ ቅዱስ ላይ ከሚያመጣው አንዱ እሱ ነው አይደል? ሁለተኛው ሞት ነው አይደል? ሶስተኛው ሃይማኖት ነው አይደል? ይሄ ከሞት በላይ ስለሆነ ሃይማኖት ነፍሳዊ ሞትም ደግሞ ስለሚያስከትል
ከዚህ ውጭ ያሉትን ነገሮች ግን የሚስተካከሉ፣ የሚሻሻሉ፣ የሚለወጡ ይሄ ሁሉ ባይሆን ግን ቢያንስ ቆርጠን የማንጥል ለሕክምና የምናቆየው አንዳንዱ እንደውም አይሲዩ ውስጥ እንደገባ ሁሉ ሊታመም ይችላል ካለማገዝ ካለመርዳት ብዙ ጊዜ እንሰማለን። እና ጥሎ መውጣት ወይም ደግሞ ትዳሩን ማፍረስ መፍትሄ ሊሆን አይችልም። እኛ ለዛ ትዳር ማቆየት የቻልነውን ያክል ድረስ ድርሻችንን መወጣታችን እርግጠኛ መሆን ሁል ጊዜ በክርስትና ሕይወት የሚመከረው ይሄንን ነው አይደለም? ከዛ በኋላ ከጸሎት ጋር ከመከር ጋር አይደለም? ፍቅርና እንክብካቤ ታሟላ። ባል ይሄንን ማጉደል ካጎደለ ታሟል፣ ሚስትም ይሄንን ካጎደለች ታማለች። ስለዚህ የታመመን አካል ደግሞ ማስታመም አይደል? መንከባከብ አይደለም የሚያስፈልገው። ቆርጦ መጣል ላይ ግን ቶሎ መቸኮል የለብን።